የኔ ሰው ባላለሁ ትናንትና የብዙ ነገር ይነጥቆኛል በሀገሬው ዘንድ ገፊ ያስብሎኛል። አንቺ ገፊ እንደዚህ ሲባል ደግሞ ከቁጥጥር ውጭ ሆናለሁ። በዙሪያ ያገኘሁትን በሙሉ እግሩን እየሰበርኩ ምላሱን መቁረጥ እመኛለሁ። ግን ሴትነቴ ይይዘኛል። ከዕለት ወደ ዕለት የነገር ስብስብኝ ጫካውን ቤቴ ብዬ ጫካ ገባሁ። ነገር ግን እዚህም አልተውኝም። እየተከተሉ ይበጠብጡኛል። ገፊ ምርጫ በበዛበት ዓለም ምርጫ አጣሁ። በአንዲት ቃል ደጋግሜ ተሰበርኩ። ገፊ አንቺ ገፊ ገፊ አንቺ ገፊ። በመጨረሻም ችሎ መኖር መረጥኩ። ግን አያስችልም። አንድ ቀን አንቺ ገፊ አንቺ ገፊ ደህና ልባም ወጣዋልስ። ነብርን እኮ ዝም ባያስደነግጠው። እሱ እንኳን እንደ ቦታውና እንደ ሁኔታው ይወሰናል። እንደየቁስሉ ማለትሽ ነው። እርግጥ ነው እድሜሽን ሙሉ ገፊ ነሽ። ስንቱን ገፍተሽ ስንቱን ጥለሽ ዛሬም ያለ ጸጸት ቁመሽ ተሄጂ የለ ገፊ። እሱም በበጋ ያለ ስጋት የተሻገርከውን ወንዝ በክረምት ገብተህ ሞክርና ነገር በትናንትና ያትለካኝ። እሱን ካደረክ ደግሞ አወዳደቅ ይገባል። ዛሬም ፎከራ ነገም እንዲህ ነው። አሁን ቤት ለቀህ ሂድልኝ። ለመጀመሪያ ጊዜ ስሜቴን አሸነፍኩት። የተሰማኝን ኩራት እንዴት እገልጠዋለሁ? ብቻ መደሰት ተፈለጋችሁ ስሜታችሁን አሸንፉ። የዚያን ጊዜ ደስታ ይከባችኋል። ማንም ሴትነቴን ተጠቅሞ እንደፈለገ ሊያሽከረክረኝ ተሞከረ፣ ግብሬ አንበሳ ይሆናል። የሴትነት ግብርሽን ዘነጋሹ። ቆይ እስከ መቼ ድረስ ነው? ከብር ይልቅ ክብር ይበልጣል። ለክብር ዛፍ ሆኜ የሚሉ ኩሩ ቤተሰቦች ናቸው ያሳደጉ። እና ሴትነት ክብር አይደለም? ወግ መጠበቅ ዝና አይደለም? በክብር ስም ግብርሽን ዘንግተሽዋል። ግብር እኮ የክብር አሽከር ነው። ማንም ድንገት ሳትነካው ክብርህን ዝቅ ታደረገ ግብርህ የጀግና ይሆናል። ማንም ሴትነቴን ተጠቅሞ እንደፈለገ ሊያሽከረክረኝ ተሞከረ፣ ግብሬ አንበሳ ይሆናል። ስሜቱን ስለሚያሸንፍ ሰው ምን ትያለሽ? በምድር ላይ የመኮፈስና የጅልነት ስሜቱ እንደሚያሸንፍ ብለህ ሰው የለም። የምንጊዜም ጀግና ነው። እና አንቺስ ምን ሆነሽ ነው? በይ እኔም ስሜቴን አሸንፌ ነው የመጣው። እና ወደ ቀድሞ ፍቅራችን እንመለሳለን? ስሜቴን ካሸነፍክ ፍቅር ብዬ እንጂ የምተናነሰው ከመረረማ በኔ ነው የሚብሰው። ድጋሜ ተመልሰሽ መጣሽ። ይህችን መሬት እካፈላለሁ ብለሽ እንደሆን እንዳታስቢ እባክህን። አንድ ያለኝ ወንድም አንተ ብቻ ነህ። ዝቅ ብዬ ሳገለግልህ ነው። ገፊ እዚያው በከረምሽበት ጫካ ሄጂ። ዘንድሮ መሬቱን አጥድቶ ወደ አዝመራ አዝምሯል አሉሽ አይደለ? ኧረ እንደሱ ማለት በቃ ይበቃኛል። እኔም እንትነቴን አንተም የወንድምነትህን ተጋግዘን እንኖር፣ ግዴታችንን እንወጣ። ሰው እንደሌለ መንከራተት ይብቃኝ።
አልሞትልሽ አልሁ አይደለ? መላ ቤተሰቦችን ከተወለድሽ ቀን ጀምሮ አንዳንድ እያሽነጠቅሽ አሁን ደግሞ እኔን ተይኝ እባክሽ ልኖርበት። አጉል ስሜትን አሸንፈው ሲቆዩ ያለውን ደስታ ትናንት አስተምሮኛል። እኔም አንተም እኩል የተጎዳ በቃ ትናንት እንርሳውን ዛሬን በመተሳሰብ እንጀምረው። ዋሽተኝ እንጂ አንተም እኮ በናፍቆት ገርጥታል ወንድማል። ዘወትር አይኔ ማጠፋው መከታ ክብሬው ወንድሜ የኔ ትዝት ያመነኝን ከድቻ አላውቅም፣ የከዳኝን ደግሞ መቼም አላምንም። የውሳኔ ሰው አይደለሽም አይደል? ላመንኩበት ነገር ወደ ኋላ ብዬ አላውቅም እኮ። ታዲያ እምነትሽ ወዴት አለ? አምኖ ለሚታመን ሁሉ በግልጽ ካይኔ ላይ ይነበባል። ያመነኝን ከድቻ አላውቅም፣ የከዳኝን ደግሞ መቼም አላምንም። እና ከሃዲ ነህ እያልሽኝ መሆኑ ነው? እሱንም ያልክ አንተው ነህ። አንቺ ታመጪው አንቺ ታሮጪው አሉ። ይልቅ አሁን ልብሽ ላይ ከክፋትም ከበቀልም የተረፈ ጥቂት ቦታ ካለሽ የማርያም መንገድ እንዋዋስ። ተኔ ዘንዳ ጥቂት አይጠፋም። ምን እያለሽ ነው ይሄ ስስት? ወደ ቤቴ ስለተመለስኩ እንኳን ደህና መጣሽ እያለኝ። ይሄን ጥላ ቢስ ቀልቢ አይወደውም። ራሽን ጠብቂ። እሺ። እባብ ለባብ ይታያል ካብለ ካባሉ። ተነሽ። ዛሬም ተለውጠሻል አላሉም ነበር? ለውጥ ላንተ ምንድነው? ትናንትናን መርሳት፣ ራስን ታደጋ መከላከልን መዘንጋት ነው። እንደዚያ ተሆነ ደግሞ እንዳታስብ። እና ከመቼ ወዲህ ነው ሁሉም አደጋ በዱላ ይመለሳል የተባለ? ይህንን አመልሽን ያወቀ ቀድሞ ማላናትሽን ቢልሽ ልብ አለዋ። በሰላም መኖር ከፈለግሽ ሴትነትሽን አስቢና አጉል እንደ ጎረምሳ መደምቷት ነው። የቆመውን ነብር የተኛው መግደሉ ስፍራ በመያዝ ነው በመደላደሉ ይል ነበር አያቴ። ቦታና ጊዜ እንጂ ጾታ አይደለም መለኪያው። በቃሽ። አይበቃኝም። አቁሚ። ይሄን ሁሉ ያደረኩት ላንቺ ብዬ ነው። አንተ ሰይጣን ዝም በል። ትናንት የትናንትና ወዲያ ቁስሌን እየነካ ስታደማኝ እልፍ ጊዜ ታገስኩ። ትናንትናም ላንቺ ብዬ ነው። ምን? የሰውን ደካማ ጎን እየነገሩ ከወደቀበት እንዳይነሳ ማረጉን ነው? ሰማኛለህ? ሰው የትናንቱ ባሪያ ነው። ትናንት ያለፈበት መንገድ ነው የዛሬውን የሚወስነው። እንደሱ አይደለም። አዳምጠኝ። የትናንት ደካማ ጎኔን ተጠቅመህ ደጋግመህ ገለህኛል። ለሱ ደግሞ ዋጋህን እሰጥሃለሁ። በቃሽ። አይበቃኝም። አዎ ልክ ነው። በቃሽ። እንደመጣልሽ አትናገሪ። ወንድነቱንና ትህትናውን ላንቺ ሲል ሰውቶታል። ብትሰድቢው ተሰድቦልሻል፣ ብትመቹም እንዲሁ። ትጓደድ። አቁሚ። ዝም በለኝ። እውነቱን ልንገርሽ፣ ወንድሜ ነው እያልሽ የምታቀማጢ ወንድምሽ አይደለም። ምን? አዎ አይደለሁም። ምን ይሁን? አዎ አይደለሁም። ምን ይሁን? ይኸው ቤት ንብረቱን ሁሉ በእጅ አስገብቼዋለሁ። ከዛሬ በኋላ ቤት አለኝ ብለሽ እንዳትመጪ። እንዲህ ያለ ጅል አትመስለኝም ነበር። አንተ ያስፈረምካት አንተ በምታውቀው ያ እስስት አባት ባወጣላት ስሟ ነው። የእሷ ስም ግን አገሬውም ቀበሌውም የሚያውቀው ይኸው የኔ ሰው የሚለው ነው።
አረንጓዴ ደብተሩም ይኸው ከዛሬ በኋላ የክፋት ዘመን አብቅቷል። ግን እንዴት? አዎ ታሪኩ ረጅም ነው። ከኔ ይልቅ አባቴ ያጫውትሻል። ነይ እንሂድ ወደ ቤት። እሺ። ቆይ ይሄ ሁሉ እንዴት ሆነ? በዚህች በጠንካራዋና በብልኋ እህቴ አማካኝነት። ዛሬ ምን ብቸኝነት አልተውክም? እህት አለም ልጅቱ እንዳራስ ነበር እየሆነች እሱም የሚፈልገውን እስኪያገኝ እንጂ ከገዛ ቤቱ ያስወጣታል። እናማ ዘወር ያለ ቦታ ላይ አባቱና አባቷን እንደገደለ እኔ ደግሞ እሱን። በስመ አብ ምን አሳሰበህ? በል ካሁኑ ሰዓት ጀምረን የምልህን ብቻ ታደርጋለህ። ከዛ የሚሆነውን ታያለህ። ይሻላል ብለሽ ነው? በይሁና። እንዴት ልመን? ይኸው በማተብ የምየልሻለሁ። ወይ መንገድ ደግሞ በእህታ ዞሪ ብቻ ስለሆነውም ስላልሆነውም ተመስገን።